ከኤርትራ የተላኩ ታንኮችና ከባድ የጦር መሳሪያዎች በደቡብ ትግራይ ወደሚገኘው የራያ ግንባር መጓጓዛቸው ተነገረ። አርሚ 31 ታጣቂ ኃይሎች በአማራ ክልል የሰሜን ወሎ ዞን አካል ወደሆኑት ራያ ቆቦ፣ ግዳንና ላስታ ወረዳዎች ሙሉ በሙሉ መግባታቸው ተገልጿል። እነግራችኋለን። የልዩ ዘመቻዎች እዝ የውጊያ ማርሽ ቀያሪ የምድር ላይ ድሮን መሆኑን ፊልድ ማርሻሉ አሞገሱ። ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝባችን ክብርና አንድነት እንሞታለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የምነግራችሁ ይሆናል። በኩምሩክና በሸረሪና የተመዘገበው ድል የቀጠናው ማርሽ ቀያሪ ድል መሆኑ ተነገረ። ድሉ ከካይሮ ከካርቱም እስከ ኢትዮጵያ የተዘረጋውን የጥፋት ድር የሚበጣጥስ ነው ተብሏል። ኩምሩክና ሸረሪና እንደ ማግኔት የሚሳሳቡ ድሎች መሆናቸውም ተነግሯል። የአርኤስኤፍ ኃይሎች ተጨማሪ ከተማ መቆጣጠር ድሉ ለጽምዶ አባል አገራትና ቡድኖች መርዶ መሆኑ ተነግሯል። በዝርዝር ይዘነዋል። በኢትዮጵያ አየር መንገድ ቦይንግ 737 ማክስ አውሮፕላን መከስከስ ሕይወቱን ላጣ የአየርላንድ ዜጋ ቤተሰቦች የአሜሪካ ፍርድ ቤት የ$29 ሚሊዮን ካሳ እንዲከፍላቸው ወሰነ። ከዚህ ቀደም የአንድ ኬንያ ተጎጂ ቤተሰብ ጋር የ$3 ሚሊዮን ስምምነት ተደርጎ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ድርሻ ያለውን ስትራቴጂያዊ ጠቀሜታ ያለውን የሆርሙዝ ባህረ ሰላጤ በቅርቡ የአሜሪካ ግዛት አድርገው ለማወጅ ማቀዳቸው ተነግሯል። ዝርዝር አለን። ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ ዜናዎቻችንን በዝርዝርና በትንታኔ መልከቱ እንሻገራለን። ከኤርትራ የተላኩ ታንኮችና ከባድ የጦር መሳሪያዎች በደቡብ ትግራይ ወደሚገኘው የራያ ግንባር መጓጓዛቸው ተነገረ። አርሚ 31 ታጣቂ ኃይሎች በአማራ ክልል የሰሜን ወሎ ዞን አካል ወደሆኑት ራያ ቆቦ፣ ግዳንና ላስታ ወረዳዎች ሙሉ በሙሉ መግባታቸው ተገልጿል። ከኤርትራ የህዝብ ሚዲያ ምንጮች የወጡ ዘገባዎች እንደሚያመለክቱት ከኤርትራ የተላኩ ታንኮችና ከባድ የጦር መሳሪያዎች በደቡብ ትግራይ ወደሚገኘው የራያ ግንባር መጓጓዛቸው ተነግሯል። ይህ ሁኔታ ግደፍና በህዋት መካከል እየተፈጠረ ያለውን የጽምዶ ጥምረት ከጊዜ ወደ ጊዜ ወደ ወታደራዊ ስምምነት እያደገን የሚሉ አዳዲስ ስጋቶችን አጭሯል። አርሚ 31 ታጣቂ ኃይሎች በአማራ ክልል የሰሜን ወሎ ዞን አካል ወደ ሆኑት ራያ ቆቦ፣ ግዳንና ላስታ ወረዳዎች ሙሉ በሙሉ መግባታቸው ተገልጿል። ታጣቂዎቹ በመሃጎ በኩል ወደ ጀመዶ፣ ወትወት፣ ግራራይና እንጀፋት የገቡ ሲሆን በሌላ ግንባር ደግሞ ወደ ባይባዮ፣ ቢጭሩና አማያ መግባታቸው ተረጋግጧል። አርሚ 31 ታጣቂ ኃይሎች ወደ አማራ ክልል መግባታቸው በስፋት እየተነገረ ነው። ዘገባዎች እንዳመለከቱት የጦር መሳሪያዎቹ አዲግራት፣ መቀዳና መቀሌን አቋርጠው በማለፍ ወደ ደቡብ ራያ ያመሩ ሲሆን ምናልባትም ባላማጣ ቆቦ ግንባር አቅጣጫ ሊሰፍሩ እንደሚችሉ ተገምቷል። ከተንቀሳቀሱት የጦር መሳሪያዎች መካከል 7 ታንኮች፣ 5 የዙስ 23 ጸረ አውሮፕላን መተረየሶች፣ የረዥም ርቀት መሳሪያዎችና ሌሎችም ከኤርትራ እንደመጡ የሚነገርላቸው ከባድ የጦር መሳሪያዎችም ይገኙባቸዋል። ይሁን እንጂ የነዚህ ጦር መሳሪያዎች ትክክለኛ ቁጥር እንዲሁም መነሻቸውና የተጓዙበት መስመር እስካሁን በገለልተኛ አካል አልተረጋገጠም። እነዚህ ዘገባዎች የወጡት በራያ ላማጣ ግንባር ላይ ወታደራዊ ውጥረት እየጨመረ ባለበት ወቅት ነው። በዚህ ወር መጀመሪያ ላይ በጨርጨር ቢሶበርና ዋጃ መስመር ወደ ቆቦ አቅጣጫ የህወሓት ታጣቂዎችና ከባድ መሳሪያዎች በብዛት መስፈራቸውን ነዋሪዎቹ ዘግበው ነበር። ከዚህ በተጨማሪም በቅርቡ በምዕራብ ትግራይ በህወሓት ታጣቂዎችና በኢትዮጵያ ፌዴራል ኃይሎች መካከል ከባድ የጦር መሳሪያዎችና ሜካናይዝድ ክፍሎች የተሳተፉበት ግጭት መከሰቱ ተዘግቧል። በገለልተኛ አካል ካልተረጋገጠ የኤርትራ ከባድ የጦር መሳሪያዎች በትግራይ በኩል ወደ ራያ መንቀሳቀሳቸው ህወሓትን ከኤርትራው የህግደፍ መንግስትና ሌሎች የኢትዮጵያ ፌዴራል መንግስትን ከሚቃወሙ ኃይሎች ጋር እያስተሳሰረ የሚገኘው ጽምዶ ላይ ጉልህ እድገት መኖሩን ያመላክታል። በቅርብ ጊዜ የወጡ ዘገባዎች ይህ ጽምዶ የጥምረት ከፖለቲካ ቅንጅት አልፎ ወደ ልቅ የሆነ ወታደራዊ ትብብር እየተሸጋገረ መሆኑን አብራርቷል። ይህ ክስተት የኤርትራ ምንጮች በአስመራ ሰፊ ወታደራዊ ስትራቴጂ ላይ ያላቸውን ስጋት እያባባሰውም ይገኛል። ስጋታቸው ህግደፍ ከኢትዮጵያ ጋር ወደፊት ሊኖር የሚችለውን ማናቸውንም ግጭት ከኤርትራ ግዛት በማራቅ ስትራቴጂያዊ ጥልቀት ለመፍጠር እየፈለገ ነው የሚል
ነው። የኤርትራ ጦር መሳሪያዎችና አጋር ኃይሎች በራያ ላማጣ ቆቦ መስመር ላይ ማስፈር የጦር ግንባሩን በተጨባጭ ወደ ደቡብ እንዲገፋ ሊያደርገው ይችላል። በዚህም የትግራይን የመከላከያ ቀጠና ምናልባትም በኢትዮጵያና በኤርትራ መካከል ለሚፈጠር ግጭት ዋነኛ የጦር አውድማ ሊያደርጋት ይችላል የሚል ስጋትን ፈጥሯል። እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 ከተካሄደው አውዳሚ ጦርነት ገና እያገገመች ለምትገኘው ትግራይ የአጋጣሚ እጅግ አሳሳቢ የሆኑ መዘዞችን ይዞ ይመጣል። በመሆኑም በሁለቱም የቀድሞ ጠላቶች መካከል እንደ ቅርብ የተጀመረው ጽምዶ አሁን ወደ ይበልጥ አደገኛ ምዕራፍ እየገባ ሊሆን ይችላል ተብሏል። ወደ ራያ ተንቀሳቅሷል የተባለው የኤርትራ ጦር መሳሪያ ስምሪት በእርግጥ መኖሩ ከተረጋገጠ ዋናው ጥያቄ ከእንግዲህ ህግደፍና ህወሓት ታርቋል የሚለው ብቻ አይሆንም። ይልቁንም ጽምዶ ወደ ታጠቀ ወታደራዊ ስምምነት አድጓል። እንደዚሁም የስምምነቱ የጦርነት መዘዝ የማንን መሬት ያወድማል የሚለው አሳሳቢ ጥያቄ ይሆናል። ሻቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶች ጋር ጽምዶ ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ያሉት ፊልድ ማርሻል ብርሃኑ ጁላ ህወሓት የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና ለ27 ዓመታት ስልጣን ይዞ ኢትዮጵያን የባህር በር እንድታጣ አጠናክሮ የሰራ ቅጥረኛና የገዛ ሀገሩን ሰራዊት ያጠቃ የክህደት ኃይል ነው ብሏል። ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነች ነገር ግን ጸንታ የቆመች የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያሏት ሀገር ስለሆነች ጉዞዋን ቀጥላለች ብለዋል። የጥፋት ኃይሎች በባዕዳን ስትራቴጂ ስር ተሰልፈው ኢትዮጵያን የማዳከምና የማፍረስ ጽምዶ የተባለ ጥምረት ቀርጸው ህዝባችንን ለስቃይና መከራ በመዳረግ ደካማ ኢትዮጵያን ለማየት ጓግተው ቢሰሩም የፍላጎታቸው መቼም ሊሳካ እንደማይችል አሳይተናቸዋል ብለዋል። ወያኔ የኢትዮጵያን ህዝብ በመከፋፈል እርስ በርሱ እንዳይተማመን ያደርግ እንደነበር አውስተው የትግራይ ህዝብ ደግሞ የኢትዮጵያ ልጆች እየመጡብህና እየከበቡ ነው እያለ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲተያይ ሲሰራ የኖረ እኩይ የፖለቲካ አራማጅ ጸረ ሀገር ኃይል ነው ብለዋል። ዛሬ ላይ ያ ሁሉ ሴራ ከሽፎ የትግራይ ህዝብን ጨምሮ በአጠቃላይ የኢትዮጵያ ህዝብ የህገ ወጡ ህወሓት መሰሪ ቡድን መጥፎ ተግባር በመረዳቱ ወያኔ ከህዝቡ ተነጥሎ መግንጠልጠያ ሲያጣ የቀድሞ ጠላቶቹን ሸኔና ጽንፈኞቹን አቅፎ ሻቢያን ደግሞ አዝሎ የትላንት ክህደቱን በአደባባይ እየደገመ ይገኛል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የልዩ ዘመቻ እዝ የውጊያ ማርሽ ቀያሪ የምድር ላይ ድሮን መሆኑን ፊልድ ማርሻሉ አሞገሱ። ባንዳ ለሆዱ ይሞታል፣ ኢትዮጵያ ግን በጀግኖች ጸንታ ትቀጥላለች ሲሉ ፊልድ ማርሻል ብርሃኑ ጁላ አስታውቋል። ፊልድ ማርሻሉ እንደተናገሩት ባንዳ የሚሞተው ለሆዱ ነው ሲሉ በሀገር ውስጥ ባንዳዎችና በታሪካዊ ጠላቶች ላይ ታይቶ የማያቅ ማስጠንቀቂያ ሰጥተዋል። በዚህ ወሳኝ መድረክ ላይ የልዩ ዘመቻዎች እዝ የኢትዮጵያ ዋና ስትራቴጂያዊ መሪ ኃይል እንዲሁም የውጊያ ማርሽ ቀያሪ የምድር ላይ ድሮን ሲሉ በከፍተኛ ደረጃ ሞግሰውታል። ሀገራችን በለውጥ ሽግግር ላይ ሳለችና ገና ሳትረጋጋ ባንዶች በፈጠሩት ፈተና በተፈተነችበት ወቅት ይህ ልዩ እዝ የተደቀነውን አደጋ በመቀልበስ ላሳየው ወደር የለሽ የጀግንነት ተጋድሎ አድንቆታቸውን ቸረዋል። ሰራዊቱ አሁንም ሆነ ቀደም ሲል እየከፈለ ያለው ውድ መስዋዕትነት ኢትዮጵያን ከውጭ ጠላት ለመጠበቅ ብቻ ሳይሆን የውስጥ ሰላምን በማጽናት የሀገሪቱን ህልውናና እድገት እንዲቀጥል ለማድረግ መሆኑንም አስገንዝበዋል። ንግግራቸውን ወደ ታሪካዊ ጠላቶችና የውስጥ ባንዳዎች ሴራ ያዞሩት ፊልድ ማርሻል ብርሃኑ ሻቢያ ከጥንት ጀምሮ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ሲያሴሩ የኖረ ኃይል መሆኑን አስታውሰው ህገወጡ ህወሓት ደግሞ ለ27 ዓመታት ስልጣን ይዞ የሀገርን ብሔራዊ ጥቅም አሳልፎ የሰጠና የኢትዮጵያን የባህር በር ያሳጣ የገዛ ሀገሩን ሰራዊት ያጠቃ ቅጥረኛ ቡድን መሆኑን አጋልጠዋል። በኩምሩክና በሸረሪና የተመዘገበው ድል የቀጠናው ማርሽ ቀያሪ ድል መሆኑ ተነገረ። ድሉ ከካይሮ ካርቱም እስከ ኢትዮጵያ የተዘረጋውን የጥፋት ድር የሚበጣጥስ ነው ተብሏል። ኩምሩክና ሸረሪና እንደ ማግኔት የሚሳሳቡ ድሎች መሆናቸው ተነግሯል። የአርኤስኤፍ ኃይሎች ተጨማሪ ከተሞችን መቆጣጠር
ድሉ ለጽምዶ አባል አገራትና ቡድኖች መርዶ መሆኑ ተነግሯል። ጉምሩክ ከአርኤስኤፍ ኃይሎች ጋር ስትሰነጠቅ ከሸረሪና የሚነሳው የህወሓት ኃይል በቀጥታ ወደ ሁመራ ከጀርባ ያለው መንገድ የሚጠርግለት ታጣቂ ደግሞ ከደጀን ኃይሉ ጋር ወደ ቤንሻንጉል የሚያኮበኩብበትን ቀን በጉጉት ይጠብቅ ነበር። ሸረሪና በአገር መከላከያ እጅ በወደቀች ቀናት ልዩነት ጉምሩክ ከጀነራል አብዱል ብርሃን እጅ ተነጥቃ በአርኤስኤፍ እጅ ስትወድቅ ድሉ እንደ ማግኔት የሚሳብ እንደሆነ ለመረዳት አያዳግትም። ይህ ጽምዶ ለተባሉት አገራትና ቡድኖች ታጣቂዎች ከነደጋፊዎቻቸው መርድ የሆነ ዜና ዞሩን እያከረረ ነው። ህወሓትም ፊቱን ወደ ራያና አፋር አቅጣጫ ማዞሩን የተነገረው የሱዳን መደበኛ ጦር ሳፍ በጀነራል አብዱል ፈታህ አልቡርሃን መሪነት ጉምሩክን በድጋሚ ተቆጣጥረው እንደነበር ይፋ የተደረገው በፈረንጆቹ ማርች 2025 አጋማሽ ላይ ነበር። ዜናው ታዲያ የህወሓት ደጋፊና አመራሮች እንዲሁም በጽምዶ ውስጥ የታቀፉት ሙሉ በሙሉ አስደስቶ ነበር። በወቅቱ የሱዳን ጦርና አጋሮች በብሉ ናይል ግዛት ባደረጉት የተቀናጀ ጦርነት ዘመቻ ከከተማዋና አካባቢዋን ከአርኤስኤፍ ኃይሎች አስመልሰው እንደነበርም ሲዘገብ የህወሓት አርሚ 70 ኃይሎች ድሉን በጩኸትና በጭፈራ ሲያበስሩ የሚታዩ ቪዲዮዎችና ምስሎችም በራሳቸው ላይፍ ተሰራጭተው ነበር። ይህንን ድል ተከትሎ የህወሓት ደጋፊዎች ደስታቸውን ሲገልጹ ጎን ለጎንም የሚሰሙት ድምጾች ሁመራ በቅርቡ የሚሉ የድሉን መቃረብ የሚያመለክቱ ነበሩ። በተለያዩ አቅጣጫዎች ከሚሰሙት የደጋፊዎች ድምጽ በተጨማሪ ዶክተር ደብረጽዮንና እሳቸው የሚመሩት የህወሓት አንድ ሰንጣቂ በብልጽግና መቃብር ላይ እንቆማለን በማለት በአደባባይ ስብሰባዎች ሲያስተዋውቁ ነበሩ። ህወሓት ትዕግስት ያልቋል በማለት ወደ ሙሉ ጦርነት እንደሚገባ ለደጋፊዎቹና ለዓለም እያሳሰበ ባለበት ቅጽበት ጠዋት በማለዳ ድምጽ ወያኔ በሸረሪና የብልጽግና መንግስት ጭፍጨፋ ፈጸመብኝ ሲል ዓለም እንዲሰማው መግለጫ አውጥቷል። የድል ብስራት ሲጠብቅ ለነበሩ ሁሉ አስደንጋጭ የሆነውን ያለቀ መግለጫ በሰዓታት ውስጥ ከሸረሪና ግንባር የሰበር ዜና በሚል ተሰምቷል። ሐምሌ 24 ቀን 2018 ዓ.ም ንጋት 12 ሰዓት ግድም አርሚ 70፣ አርሚ 15 እና አርሚ 13 በሚል ስያሜ የሚታወቁት የጦር አሃዶች እንደ ወትሮ ሳይሆን ከጀርባቸው በቂ ደጀን ኃይል ተበጅቶላቸው መካናይዝድ ኃይሉ ከፊት አሰልፈው ከሸረሪና ቤዛቸው ሙሉ ጦርነት ለመግጠምና ሁመራን በሰዓታት ጦርነት ውስጥ ለመቆጣጠር ሲሞክሩ ነው። ቀድሞ መረጃ ነበር የተባለው የኢትዮጵያ ሀገር መከላከያ ሰራዊት ከባድ መሳሪያ፣ ፈጣን የተቀናጀ ከሁሉም አቅጣጫ በሚሰነዘር በአየርና በምድር ጥቃት የከፈተው። ይህን ተከትሎ የሀገር መከላከያ ሰራዊት ላለፉት 5 ዓመታት በህወሓት እጅ የነበረው ምሽግ መሳሪያና ስንቅ ትጥቅና ሰራዊት ሙሉ በሙሉ መቆጣጠሩን የሚያሳዩ መረጃዎች ይፋ ሆነዋል። ይህ ድል እጅግ ስትራቴጂክ መሆኑ እየተነገረ ይገኛል። ከዚህ ባለፈ በርካታ የጦር ተሽከርካሪዎችን፣ መሳሪያዎችንና ጥይቶችን የአርኤስኤፍ ኃይሎች መማረካቸው እየተነገረ ነው። ምሽግ ተቆጣጥሯል። የሱዳን ፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ባወጡት መግለጫ በሰሜን ኮርዶፋን ዋና ከተማ ኤል ኦቤድ አቅራቢያ የሚገኘው አርዳ አካባቢን ነጻ በማውጣት አንጸባራቂ ድል ማስመዝገባቸውን አስታውቋል። በሙስሊም ወንድማማቾች ጦር ላይ አሰቃቂ ሽንፈት አድርሰናል፣ እንዲሁም ለአሸባሪው ስብስብ መሳሪያ አከፋፋይ ኃይሎች በጀግንነትና በቁርጠኝነት ትምህርት ሰጥተናል ብለዋል። ኃይሎቹ አርዳ ፈርጥጠው የሸሹት የተሸነፉ ኃይሎችን እያሳደዱ ሲሆን እነዚህ ኃይሎች በርካታ መጠን ያላቸውን የጦር መሳሪያዎችና ወታደራዊ ቁሳቁሶች ጥለውን የፈረጠጡት። በተጨማሪም ኃይሎቹ በኮርዶፋንና በብሉ ናይል አቅጣጫ ግስጋሴያቸውን የቀጠሉ ሲሆን ወደ ጠላት ጠንካራ ምሽጎች ዘልቀው በመግባት የመከላከያ አቅሙ ማዳከምና በዋና ዋና አስፈላጊ ቦታዎች ላይ ሙሉ ቁጥጥራቸውን እያጠናከሩ መሆናቸውን አመላክተዋል። ኢራን የአሜሪካን የአየር መከላከያ አቅም ለማዳከም ርካሽ ድሮኖችን እየተጠቀመች መሆኑ ተገለጸ። ኢራን ከፍተኛ ቁጥር ያላቸውን ርካሽ ሻሂድ አይነት አጥቂ ድሮኖችን ከባሊስቲክ ሚሳይሎች ጋር በማቀናጀት የአሜሪካንና አጋሮቿን የአየር መከላከያ ስርዓት በመፈታተል ላይ እንደሆነ ተዘግቧል። የኢራን ስትራቴጂ ዋና ዓላማ በእያንዳንዱ ድሮን ኢላማ መምታት ሳይሆን በተደጋጋሚ በሚላኩ የድሮን ማዕበሎች የአሜሪካን የመከላከያ አቅም ማድከም ነው።
ነው። ያካሄድ የአሜሪካንን ውድ ሚሳኤሎች፣ ኢንተርሴፕተሮች በዝቅተኛ ዋጋ በሚገመቱ የኢራን ድሮኖች እንዲባክኑ በማድረግ በሁለቱ ሀገራት መካከል የኢኮኖሚና የመከላከያ አቅም ሚዛን መዛባት እንዲፈጠር እያደረገ መሆኑን ወታደራዊ ተንታኞች ገልጸዋል። በኢትዮጵያ አየር መንገድ ቦይንግ 737 ማክስ አውሮፕላን መከስከስ ሕይወቱን ላጣ የአየርላንድ ዜጋ ቤተሰቦች የአሜሪካ ፍርድ ቤት የ$29 ሚሊዮን ካሳ እንዲከፈላቸው ወሰነ። ከዚህ ቀደም የአንድ ኬንያ ተጎጂ ቤተሰብ ጋር የ$3 ሚሊዮን ስምምነት አድርጎ ነበር። ይህም ጉዳይ አሁን ላይ እንደ አዲስ በዓለም አቀፍ ሚዲያዎች እየተዘገበ ይገኛል። አሜሪካዊው ደግሞ $49 ሚሊዮን መክፈሉም ተዘግቧል። በአደጋው ሕይወታቸውን ያጡት የአየርላንድ ዜጋና የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም መሐንዲስ የነበሩት የ39 ዓመቱ ማይክ ራያን ቤተሰቦች ጉዳዩን ወደ አሜሪካ ፍርድ ቤት መውሰዳቸውን የ$29 ሚሊዮን ካሳ እንደተወሰነላቸውም ተዘግቧል። ማይክ ራያን በላይቤሪያ የኢቦላ ወረርሽኝ ወቅትና በኢትዮጵያ ሰብአዊ ረድኤት ስራዎች ላይ ያገለገሉ ባለሙያ ነበሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ድርሻ ያለውንና ስትራቴጂያዊ ጠቀሜታ ያለውን የሆርሙዝ ባህረ ሰላጤ በቅርቡ የአሜሪካ ግዛት አድርገው ማወጃቸውን ገለጹ። ትራምፕ ይህንን የተናገሩት በኒውዮርክ ሎንግ አይላንድ ባደረጉት የፖለቲካ ቅስቀሳ መድረክ ላይ ሲሆን ኢራንን ሙሉ በሙሉ አሸንፈን እንደጨረስን የሆርሙዝን ባህረ ሰላጤ የአሜሪካ ግዛት አድርጌ አውጃለሁ ብለዋል። ከዚህ በተጨማሪ በሁለቱ ሀገራት መካከል ባለው ጦርነትና ውጥረት ሳቢያ ዩናይትድ ስቴትስ በባህረ ሰላጤው ላይ ሙሉ ቁጥጥር እንዳላትና ይህንንም እንደሚያስቀጥሉ ፕሬዝደንቱ አክለው ተናግረዋል። ሆኖም ፕሬዝደንቱ ይህ እርምጃ በዓለም አቀፍ ሕግ መሰረት እንዴት እንደሚፈጸም ዝርዝር ማብራሪያ አልሰጡም። በሌላ በኩል ኢራን የአሜሪካንን የቁጥጥር ጥያቄ በማጣጣል በአካባቢው በሚያልፉ የመርከብ እንቅስቃሴዎች ላይ አሁንም ማዕቀብና እንቅፋት መፍጠሯን እንደቀጠለች በመገለጹ የትራምፕ ውሳኔ በተግባር ምን ያህል ተጽዕኖ ሊኖረው እንደሚችል እስካሁን ግልጽ አልሆነም። የተወደዳችሁና የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ነበሩ። በያላችሁበት ሰናይ ጊዜ